መኪና ድንገት ቢሞቅ እነዚህን 3 ነገሮች እንዳታደርግ፣ ሞተሩን ይገለዋል። በጉዞ ላይ ያለህ የመኪናህን የሙቀት መለኪያ ወይም ቴምፕሬቸር ጌጅ ወደ ቀይ ሲጠጋ ወይም ከሞተሩ ጭስ ሲወጣ ካየህ አትደንግጥ። ነገር ግን አብዛኛው ሰው የሚያደርጋቸውን እነዚህን 3 የጥፋት ስህተቶች አስወግድ። አንደኛ፣ ወዲያውኑ የራዲያተር ክዳን አለመክፈት። ሞተሩ በሞቀበት ሰዓት ክዳኑን ከከፈትከው በውስጡ ያለው የፈላ ውሃና እንፋሎት ፊትህንና እጅህን ሊያቃጥለው ይችላል። መፍትሄው መኪናውን አቁመህ ቢያንስ ከ15 እስከ 20 ደቂቃ በላይ እንዲቀዘቅዝ ተወው። ሁለተኛ፣ በሞቀ ሞተር ላይ ቀዝቃዛ ውሃ አለመጨመር። ሞተሩ በጣም በሞቀበት ሰዓት ቀዝቃዛ ውሃ ከጨመርክበት የብረቱ ድንገተኛ መቀዝቀዝ የሞተሩን ብሎክ ወይም ጋስኬት ይሰብረዋል። መፍትሄውም ሞተሩን ሙሉ በሙሉ እስኪቀዘቅዝ ጠብቀህ በዝግታ ውሃ ጨመር። ሶስተኛ፣ ወዲያውኑ ሞተሩን አጥፍቶ አለመተው። መኪናው ገና ማሞቅን ሲጀምር ወዲያውኑ ካጠፋኸው የውሃ ፓምፑ ስራ ላይ ስለሚያቆም ሙቀቱ በአንድ ቦታ ይከማቻል። መፍትሄው መኪናውን መንገድ ዳር አቁመህ የውስጡ ማሞቂያውን አብራው። ይህ ከሞተሩ ውስጥ ያለውን ሙቀት ወደ ውጭ በማውጣት ጫናውን ይቀንሰዋል። የመኪናህን ደህንነት፣ ነዳጅና የጂፒኤስ መረጃዎች በየቀኑ ለማግኘት ፎሎ በማድረግ የሃሮ ቤተሰብ ይሁኑ።